ሰላም የተወደዳችሁና የተከበራችሁ የጊዜ ላይፍ ስታይል ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትበልልኝ። ዛሬ አመጋገብ ከጤናማ አመጋገብ ጋር ዛሬ ይዤላችሁ መጥቻለሁ። ዛሬ ለማሳየት ያመጣሁት ቦን ማሩ ጥቅሙን እኛ ከምናስበው በላይ ሁሉንም የሰውነታችንን አካል መጠገን የምንችልበት ስለ ቦን ማሩ ዛሬ ልነግራችሁ ነው። ለበሽታ ለመከላከልም ለሰውነታችን የሚያስፈልጉትን ብዙ ንጥረ ነገሮችን በውስጡ የያዘው እና ውዱ ምግባችን ዛሬ ላሳያችሁ ነው። ይሄን ቪዲዮ ወይም ለዚህ ቻናል አዲስ ከሆናችሁ በታችን ሰብስክራይብ በማድረግ ቪዲዮ ላይክ በማድረግ እስከ መጨረሻው ጀምሩ። እናም ቦን ማሮ ማለት በማንኛውም በእንስሳት አጥንት ወይም በእንስሳት ስጋ ለሚበሉ እንስሳት አጥንት ስር የሚገኝ ማለት ነው። ይሄንንም በአማርኛው ስንተረጉመው መቅኔ በሚንለው ማለት ነው። እናም ከጥቅሙ አንጻር ለመጀመሪያው ደግሞ ሪች ኢን ኒውትሪየንትስ ማለት ነው። ይሄ ማለት በንጥረ ነገሮች የተሟላ ማለት ነው። ሁሉንም ንጥረ ነገሮችን ከዛ ውስጥ ማግኘት የምንችልበት ማለት ነው። ስለዚህ ይህን መጠቀም ያለባቸው በእድሜም ሆኖ ማንኛውም ከ6 ወር ህፃን ልጅ በላይ ማንኛውም ሰው መመከር እና መመገብ ያለበት ነው። እናም በመጀመሪያ ደረጃ ማግኘት የምንችለው ደግሞ ሄልዚ ፋት ማለት ነው። ጤናማ የሆነ ፋት ማግኘት እንችላለን ማለት ነው። እናም ሄልዚ ፋት ስንል ደግሞ በውስጡ ኦሜጋ 3 እናገኛለን። ኦሜጋ 3 ማለት ለሰው ልጅ አስፈላጊና አስፈላጊ የሆነ ንጥረ ነገር ነው ማለት ነው። ኦሜጋ 3 ማለት በቫይታሚን መልክ የሚሰጥ ማለት ነው። በተለይ ለህፃናት ማለት ነው እና የማሰብ ክህሎታቸው እና እንዲፋጠን ማለት ነው በጣም የሚረዳን ማለት ነው። እና በሁለተኛ ደረጃ ደግሞ ቫይታሚን ኤ፣ ቫይታሚን K2 በውስጡ ማግኘት እናገኛለን ማለት ነው። አንድ ቦን ማሮ በበላን ቁጥር ማለት ነው ሚኒራል በውስጡ ይይዘዋል ማለት ነው። ስለዚህ ሚኒራልን ማግኘት እንችላለን ማለት ነው። ሚኒራል ማለት አይረን ማለት ነው እና አይረንን በውስጡ ይዟል ማለት ነው። በቀላሉ አይረንን ማግኘት እንችላለን ማለት ነው። እንዲሁም ካልሽየም የሚባል ንጥረ ነገር አለው ማለት ነው። ሌላው ደግሞ ፎስፈረስ፣ ማግኒዥየም፣ ዚንክ ማግኘት እንችላለን ማለት ነው። እንግዲያውስ ቤተሰቦች አንድ ቦን ማሮ በበላ ቁጥር እነዚህ ሙሉ ቫይታሚኖችን ሰውነታችን ያገኛል ማለት ነው። እንግዲያውስ አንድ ቦን ማሮ ማግኘት እንችላለን ማለት እነዛ የምናገኘው ደግሞ ከአንድ ከፍት ወይም ከአንድ በሬ ወይም ከአንድ ፍየል አጥንት ስር ነው የምናገኘው ማለት ነው። አስቡት ከአንድ ስንትና ስንት ንጥረ ነገር በቀላሉ ማግኘት እንችላለን ማለት ነው። ሌላው ደግሞ ኮሌጅን ኤንድ ጋልቲንግ ይላል። ዊች ሳፖርቲንግ ጆይንት ኤንድ ሄልዚንግ። ይህን ያልኩበት ምክንያት በተለይ ሰዎች ስናረጅ ማለት ነው ይሄ መገጣጠሚያችን በጣም ይደክማሉ። ለነዛ ደግሞ ማበረታቻ የመሆን ማለት ነው። እንዲሁ ይሄ ብቻ አይደለም፣ ብዙ ጊዜ የበሽታ የመከላከል አቅማችን ይጨምራል። ምክንያቱም አጥንታችን ሲደክም ነጭ የደም ሴላችን ደግሞ እየደከመ ይመጣል። ያን በሽታ የመከላከል ቻንስ በጣም ጠባብ ይሆናል ማለት ነው። ግን ይሄንን ቦን ማሮ የምንጠቀም ከሆነ የበሽታ የመከላከል አቅማችን ሀይ ነው፣ በጣም ይጨምራል ማለት ነው። እናም እዚህ ላይ የሚደግመው ነገር ሳፖርት ቦን ሄልዝ ማለት ነው። ይሄ ማለት ለአጥንት ጤንነት ማለት ነው። ዋናና ዋነኛው ማለት ነው። እና እንዳልኩት ደግሞ ከምንም በላይ ለመገጣጠሚያዎች ማለት ነው። እነኚህ መተጣጠፊያ ጆይኖች ማለት ነው። እዛ ጆይንቶች መገጣጠሚያ አካባቢ ብዙ ጊዜ ማለት ይሄ ብዙ ጊዜ እናቶች አባቶች የሚታመሙበት ምን ነበር የሚባለው? ኦማይ ጋድ ይሄ ቁርጥማት ምናምን የሚባሉ በሽታዎች አሉ። እኛ በአረጀን ቁጥር ወይም የተለያዩ ንጥረ ነገሮችን ባለማግኘት የተነሳ እንደዚህ አይነት በሽታዎች በሰውነታችን ይበረታታሉ ማለት ነው። እናም ዛሬ በቀላሉ ያሳየሁት እኔ በእንደዚህ አይነት አመጋገብ ነው የሚጠቀመው በጣም ስለሚመቸኝ ማለት ነው። እናንተ ደግሞ መውሰድ ያለባችሁ አብስላችሁ ኩክ አድርጋችሁ ነው መመገብ ያለባችሁ። ለህፃናት፣ ለአዋቂ፣ ለሁሉም ሰው አስፈላጊ የሆነ ንጥረ ነገር ማግኘት የምንችለው ከቦን ማሮ ማለት ነው። እናም ከስጋችን ወይም የተለያዩ ከስጋዎች የበለጠ ተወዳጅነትን ያገኘው ይህ አጥንት ስር የሚገኘው የአጥንት መቅኔ የሚባለው ለሁላችንም አስፈላጊ ሳይሆን አይቀርም። ምክንያቱም በቀላሉ ማግኘት ባንችልም ያው በሀገራችን ኢትዮጵያ ይጣላል ብዙ ጊዜ ማለት ነው። እናም ስጋቸውን ከላይ ፍቆ ይወስዱና ይጥሉታል። ግን እናንተ
መጠቀም ከፈለጋችሁ ማለት ነው ለልጆቻችሁ የማስተዋል ክህሎት እንዲጨምር ማለት ነው። ከዚህ መሀል ደግሞ አሳ፣ የተለያዩ ፍራፍሬዎች፣ አትክልቶችን ከነዛ ማግኘት የምንችለው ንጥረ ነገር በሙሉ እዚሁ ቦንማሮ ውስጥ ማግኘት ስለምንችል ማለት ነው። ስለዚህ ውዶቼ ይህን የመሰለ ንጥረ ነገር እዚህ ውስጥ እያለ ብዙ በሽታዎች እኛን እያጠቁን ነው። በነገራችን ላይ ይህ ብዙ ጊዜ ካንሰር የሚባለው በሽታ የሚይዘን አጥንታችን ንጥረ ነገር ማግኘት ሳይችል ሲቀር ማለት ነው። እና የተለያዩ በሽታዎች በሰውነታችን የሚበረቱበት ወይም የሚያጠቁን የተለያዩ ንጥረ ነገሮችን ባለማግኘታችን የተነሳ እመኑኝ፣ ይህንን አመጋገብ እኔ በወሰድኩት አመጋገብ ልትወስዱ ትችላላችሁ። ስለሚመቸኝ በዚህ በጥሬው ነው የወሰድኩት። እናንተ ግን ኩክ አድርጋችሁ በድጋሚ መውሰድ አለባችሁ እላለሁ። ለዚህ ለቤታችን ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁ ደግሞ ቪዲዮን ላይክ በማድረግ ለምትወዳቸው ደግሞ ቪዲዮን ሼር በማድረግ ተባበሩኝ እላለሁ። ከዚህም በተሻለ ቪዲዮ በሚቀጥለው እስከምመጣ ድረስ በጎ ድጋፋችሁን ከጎኔ ቁሙልኝ። ምክንያቱም ማድረግ ስለምፈልግ። ቴንክ ዩ